እንዴት ናችሁ? እውነት ኢትዮጵያ ፍትሃዊ ሀገር አይደለችም። ሰዎች ናዮን ከእስር ቤት አስወጥቶ ጃኒን ወደ እስር ቤት መክተት ምን ይሉታል? እንግዲህ ዛሬ በድሬዳዋ ክፍለ ከተማ ጃኒ በቁጥጥር ስር እንደዋለች እየተነገረ ነው። እንግዲህ በቁጥጥር ስር የዋለችበት ምክንያት ሰሞኑን ጃኒ ላይቭ ላይ በቢጃማ የተነሳ የተናገረችው ነገር አለ እያሉ ነው። በእርግጥ በዛ ጉዳይ ይቅርታ ጠይቃለች። እንግዲህ አለች የተባለው ምንድነው? ቢጃማ የሚለብሱት ለመስጠት እንዲመች ነው ብላ አለች ነው የሚሉት። በእርግጥ ይሄን ያህል የሚያስከፋ አይደለም እና በጣም ሚዲያው መነጋገሪያ ሆኖ ነበር። በተለይ የድሬዳዋ ልጆች እንዴት እንዲህ ትለናለች? ድሬዳዋ እኛ ቢጃማ የምንለብሰው ሙቀት ስለሆነ ነው፣ እሷ ግን በሌላ ነገር ተርጉማ ለመስጠት እንዲመች ነው ብላ አለች ነው የሚሉትና ተጋግኖ ነበረ። በእርግጥ እሷም ወጥታ በስርዓቱ ይቅርታ ጠይቃ ነበረ። ምን እንደተፈጠረ አናውቅም። ዛሬ በፖሊስ ቁጥጥር ስር ውላለች። እንግዲህ አንዳንድ ሰዎች እንደሚሉት ጃኒ በጣም ብዙ ማስጠንቀቂያ አላት፣ ለዛ ነው እያሉ ነው። ምን ትላላችሁ እናንተ? እውነት ይሄ እስር ቤት የሚያስገባ ነው? ጃኒ እንግዲህ ህፃን ልጅ ናት። ያው ሚዲያ ላይ እንደምናውቃት ማለት ነው። ሚዲያ ላይ ይሄን ያህል ክፉ ነገር እንትን የምትል አይደለችም። መተዳደሪያዋ ነው ሚዲያ። ቤተሰቧን የምትረዳ ልጅ ናት። ሰዎችም ምስኪን ልጅ እስር ቤት ማስገባት ምን ይሉታል? እውነት ይሄ ሶሻል ሚዲያማ መጥፎ ነው። አንዱ ራሱን ያጣበታል፣ አንደኛው ራሱን ያለማበታል። ዛሬ ሁለት ነገር ነው የታዘብኩት። አንድ ጃኒ ሳታስበው ላይቭ ላይ በሙቀት ተናግራ እስር ቤት ገባች። ሁለት ደግሞ ሜቢ ሰሞኑን መነጋገሪያ ሊሆን ይችላል። አንድ ሚኪ የሚባል ልጅ እንደውም ከዚህ በፊት ሀቢባ ጋር ከሚስቱ ጋር ቀርቦ ነበረ ካስታወሳችሁት፣ እና ሞቷል እየተባለ ነው። የሞተበትም ዋና ምክንያት ቁማር፣ ላይቭ ላይ ቁማር በመጫወት ገንዘቡን በጊፍት ጨርሶ እንግዲህ ጨጓራው ነዶ ይሆናል መሰለኝ ራሱን አጠፋ። በእርግጥ የሞተበት ምክንያት እስካሁን አልተረጋገጠም። ማሞቱ ግን እርግጥ ነው። ራሱን ያጥፋ፣ ጨጓራው ነዶ ይሙት፣ እንግዲህ ወደፊት እንሰማዋለን። ሚስቱ ኪያ ትባላለች። እንግዲህ ሀቢባ ቤት በገቡ ሰዓት እሷ ኢትዮጵያ ነው የምኖረው፣ እሷ አሜሪካ ነው የሚኖረው። ሶሻል ሚዲያ ላይ ተተዋወቁ፣ እዚሁ ቲክቶክ ላይ። ከዛ ኢትዮጵያ ለረፍት ሄደ። ለረፍት በሚሄድበት ሰዓት ቀለበት ምናምን አደረጉም። ጢም ማለች በ2 ወር። ከዛ እንላችኋለው መለብለብ ጀመረ። እሷ አሜሪካ ሆኖ እሷ ኢትዮጵያ። ሊለበልባት የቻለው ምንድን ነው? እሷ የወንድ ጓደኛ አላት፣ ጀስት ቤስት ፍሬንድ። ከዛን ምን ይላታል? ከዚህ ቤስት ፍሬንድሽ ጋር ግንኙነት አርገሻሉ? ኖ ጀስት ቤስት ፍሬንድ ነው። ከዛን በቃ ልቡ እንዲያርፍ ብላ እሷ አዎ አድርጉኛል ብላ ትለዋለች። እንግዲህ ቤስት ጓደኛዋ ነው። ከቤስት ጓደኛዋ ጋር እንዴት እንደዚህ ታደርጋለች ብሎ እሷ የነገረችው ልቡ እንዲያርፍ ነው። በቃ ካወቀው ወቀው፣ ካንተ በፊት የሆነ ነገር ነው። አዎ ግንኙነት አለን፣ ግን አሁን ላይም ጀስት ቤስት ፍሬንድ ነው። በእርግጥ ይሄ ነገር እኔንም አስከፍቶኛል። ምክንያቱም ወንድና ሴት ቤስት ፍሬንድ ሆነው አብረው አርገው አሁንም ፍቅረኛ ይዛ ድጋሚ እሱ ቤስት ፍሬንዷ ነው፣ አያስኬድም። በዚህ የተነሳ እሱ ሁሉ ጊዜ ይለበልባታል እና ሀቢባ ቤት ተካሰው ቀረቡ። እርጉዝ ናት፣ ደርሳለች። ደም እንባ ነው የሚያስለቅሳት። ቦር 30 ሺህ ብር ነው የሚልክላት። የቤት ኪራይ አለ፣ አስቡት። ደርሳለች፣ ነፍሰ ጡር ናት። ስራ ታይ ብሎ አስተቷታል። ኦንላይን ላይ ነበር የምትሰራውና አልቀሳ ሀቢባ ቤት ገብታ ተካሰው ነበርና እሱም የሆነ እንትን ነገር ነው። አሜሪካ ስላለ በቃ በየቦታው ላይቭ ላይ ያበዛል። እና ቁማርቺ ማን ነበረች ስሟ? ጉቺ ዱባይ የምትኖረዋ እሷ ቤት እየገባ ቁማር ይጫወታል። ይሄ ላይክ እንደ ቤቲንግ አይነት ማለት ነው። ጉቺ ስታጫውት ካያችሁ። ከዛን አባቴ 6-7 ቦታ እየገባ ብሩን ላፍ
በወር እስከ $9,000 ይሏቸዋል በአንዴ የሚበላው። እነሱ የሚበሉት እየተመካከሩ ነው ለካ። ያኒ አንድ ሰው ቁጥሩን ይዛል ኦሬዲ ራሳቸው ናቸው የሚበሉት ከግሩፑ መሃል አንዱ። አጅሬ ሞኜ $9,000 ከዛ በላይ ሲበላ አሁን ጨጓራው ክስል ብሎ ሙትት አለላችሁ። ሚስቱም ያለ አባት ልጇን ልታሳድግ ነው። ቃል ኪዳን ነው፣ ቃልዬ ነው ስሟ፣ ኪያም ነው ስሟ። እሱ ደግሞ ሚኪ ነው ስሙ። ቆይ ሰሞኑን አሁን ሚዲያ ላይ ይሰራጫል እና እላችኋለሁ ሚዲያ ያው ክፉም ነው አንድ። አሁንም እሱ ሚኪ ሲሉት ነው ላይቭ ላይ ያም ሲገባ ና ሚኪዬ ሲሉት አሜሪካ ነው ያለው። የአሜሪካ ላም ሲታለብ ይሄው ጭው አለላችሁ። ጃንዬም በሙቀት ተናግራ ይሄው እስር ቤት ገባችላችሁ። በእርግጥ ጃኒ የምታሳዝን ልጅ ናት፣ ቤተሰቧን ረጅ ናት። ባለፈው ኦቸጉር ላይ ቀርባ የተናገረችው ነገር የእውነት ነው አእምሮዬን ነካኝ። ወጣት ናት፣ በዚህ እድሜዋ ሶሻል ሚዲያ ላይ እየሰራች ቤተሰቧን ከገጠር ወደ ከተማ መሃል። የአዲስ አበባ ልጅ እንኳን አላደረገውም እኮ። ምን አይነት ጀግና ሴት ናት! የአዲስ አበባ ልጅ አራዳ ነኝ የሚል ያላደረገውን እሷ ከገጠር መታ፣ ገጠር በሉት እንትን የተወለድኩት ብላለች። የት ነው ያለችው? ወለጋ። ከክፍለ ሀገር እናቷን አዲስ አበባ መሃል አዲስ አበባ ላይ ቤት ገዝታ የጠራች ጀግና ልጅ ናት። አንዳንዴ እድገታችንን ለሰው መናገር ክፋቱ ይሄ ነው። ሜቢ በዛ ተናደውባት ይሆናል እንጂ ኖርማል ነው። ቢጃማ የምትለብሰው ለዚህ ነው ብሎ መናገር ኖርማል አይደለ? ምንም ችግር የለውም ይሄንን ብትል እና እስር ቤት አስገቧት እላችኋለሁ ወገኖች። በጣም ያሳዝናል። ሶሻል ሚዲያ ከባድ ነው። በእርግጥ አንዳንዶች እየተጠቀሙ ነው፣ ግን ደግሞ ላሜ ቦራዎችም እየታለቡ እንደዚህ ራሳቸውን ያጠፋሉ። ሰሞኑን እንትና መነጋገሪያ ሆናለች። ያቺ ማናት ዱባይ የምትኖረው መሟት ያዘ የተባለችው ማን ነበረች ልጅ? የቤታየው ጓደኛ ዲቦራም አንድ ወዷት ጊፍት ሲሰጣት በኋላ አልፈልግህም ስትለው እሱም እንደዚሁ በሜዳ ገንዘቡን እየረጫ አሁን ባዶ እጁን ቀርቷል እየተባለ ነው። ወይ ሶሻል ሚዲያ ይገርማል። የሚኪ ነገር ግን እውነት አንጀቴን የበላኝ። ያም ሲጠራው ላይቭ ላይ አሜሪካን ያለው ብለው ምስኪን ቃልዬ በወር 30,000 ብር ተንቀጠቀጠ እየላከላት፣ በዛ ላይ እየለበለባት፣ በጣም ነው የሚለበልባት። እርጉዝ ሆና ኦልሞስት የ6 ወር እርጉዝ ሆና እንዲደመንባ ነበር የምታለቅሰው። ላይቭ ላይ ሁላ ታለቅሳለች። እየሰከረ እየደወለ ይሰድበኛል አለች። በእርግጥ ይጠጣል። ላይቭ ላይም ሲገባ ሁሌ ያዋለው እንደዚህ ቁማር ሊጫወት ከነ ጉቺ ጋር አያችሁ። ግን ወንድ ልጅ የልጁን እናት እያስለቀሰ ይኸው በቁማር ገንዘቡን ተበልቶ ይኸው ጨጓራው ተቃጠለ። ከዛ ነረፍ አለው። ብቻ የሞተበትን ምክንያት ሰምተን በጣም ያሳዝናል። እንደውም ውሸት በሆነ ብዬ እየተመኘው ነው። ለምን ልጁን በደንብ አውቀዋለሁ። ሚዲያ ላይ ሰክሮ ሲንበዛበዝ ሚስቱንም በማስለቀሱ ደርሳ፣ በእርግጥ እሷ ጋም ጥፋት አለ፣ ባትነግረው ይሻል ነበረ። ከነገረችው በኋላ ነው የተለወጠው። ቤስት ፍሬንዴ ነው እያለች ግን ኝኝኝኛ አድርገዋል። እሷ ሁሌ ሲጨቀጭቃት በቃ እርፍ እንዲል ነው ከአንተ በፊት ነው ብላ አው ግንኙነት ነበረ ነው ያለችው። እሱ ግን አሁንም የምታደርግ መሰለው። በእርግጥ ያጠራጥራል። ቤስት ፍሬንዷ ሆኖ ከዛን ግንኙነት አድርገው ከዛን አሁንም መቅጠማቸው በእርግጥ ያጠራጥራል። ግን ለማንኛውም የጃኒ ነገር ያሳዝናል። እግዚአብሔር ይፍታት። ሌላ ምን ይባላል? ናየው ከእስር ቤት ስትወጣ ሰው ወደ እስር ቤት አትገረሙ። ነገሩ ከጆን ዳንኤል ጋር አንድ ቦታ አይደለም የታሰሩት። ጥሩነቱ እሷ ድሬዳዋ ናት፣ እሷ አዲስ አበባ ነው። ግን በጣም ታሳዝናለች ለቁም ነገር።